አሁን ደግሞ እጅግ ወሳኝ የሆነውን የሮሜ መልእክት ክፍል አንድ ላይ ዛሬ ጠዋት እንማራለን። መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር ሮሜ መልእክት ምዕራፍ 3 ከቁጥር 21 እስከ 31 ያለውን 10 ቁጥር እናነባለን። እንደዚህ ይላል። ሮሜ መልእክት ምዕራፍ ስንት ነው ያልኳችሁ? 3 ቁጥር 21 ጀምሮ እስከ 31 እንደዚህ ይላል። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተስሪያ መስዋዕት አድርጎ አቀርቦታል። ይህንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። ኢየሱስ እግዚአብሔር ለራሱ ጻድቅ ሆኖ በኢየሱስ የሚያምነውን ለማጽደቅ ነው ይላል። ቁጥር 27 ላይ ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በሥራ ሕግ ነው አይደለም፣ በእምነት ሕግ ነው እንጂ። ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። ብትችሉ ይሄን ጥቅስ በቤታችሁ የማያምኑ ሰዎች ባሉበት፣ ሃይማኖተኛ አክራሪ ሰዎች ግን እግዚአብሔር ጽድቅ ያላገኙ ሰዎች ባሉበት ይሄ ጥቅስ ቢጠቀስ ወይ ተጽፎ ቢለጠፍ ጥሩ ነው። ምንድነው የሚለው? ቁጥር 28 ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። በተለይ አነጋገር ሕግን ጠብቆ በእግዚአብሔር ፊት ማንም ሰው ጻድቅ ነው ሊባል አይችልም። ይልቅስ በምንድን ነው የሚጸድቀው? በእምነት ብቻ ነው የሚጸድቀው ይላል ጳውሎስ። ይሄ በጣም ገርም ነው። አንዲት ልጅ እንዲህ አይነት ጥቅስ አንብባ ሙሉ በሙሉ ሕይወቷ ተቀየረ። እሷ የምታደርገው፣ ለድሃ የምትሰጠው፣ የምትጾመው፣ የምትጸልየው፣ የሃይማኖት ስርዓት የምታከብረው፣ የሃይማኖት መሪዋን ቃል የምታከብረውን ሁሉ ይሄ ጥቅስ በተነው እንዳለ። ማንም ሕግን ጠብቆ በእግዚአብሔር ፊት ጻድቅ ነው ሊባል አይችልም። በእምነት ግን ሰው እንደሚጸድቅ እናረጋግጣለን ይላል ጳውሎስ። እሺ፣ በመቀጠል ቁጥር 9 ላይ እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ አምላክ አይደለምን? አዎን፣ የአሕዛብም አምላክ ነው። የተገረዘውን በእምነት ያልተገረዘውንም በዚያው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነው። አሜን። የተለያየ ሃይማኖት ስርዓት ሊኖር ይችላል፣ ግን አንዱ እግዚአብሔር የሚያጸድቅበት መንገድ አንድና አንድ ብቻ ነው። አሜን ነው። የሚገርም ነው በጣም። ታዲያ እንዲህ ከሆነ ከእምነት የተነሳ ሕግን ዋጋ የሌለው እናደርግ ይሆን? ፈጽሞ አይደረግም። ሕጉን እናጸድቃለን እንጂ። እያንዳንዱ ጥቅስ እዚህ ውስጥ ያለው መዓት እውነትን ያረገዘ ነገር ስለሆነ ጊዜ እንደፈቀደ ቶሎ ቶሎ ለማየት እንሞክራለን። ግን እንጸልይ፣ እግዚአብሔር መንፈስ እንዲረዳ። በጣም የሚገርመው ነገር የሮሜ መልእክት የተጻፈው ለክርስቲያኖች ነው የተጻፈው። አመኔ አሳየው ጣፈጥስ ጻፊት ጳውሎስ ወንጌል መስበክ እፈልጋለሁ እያለ ነው። ይሄ ወንጌል ደግሞ የሚያድን ነው። ምዕራፍ 1:16 ላይ በወንጌል አላፍርም ለሚያምን ሁሉ የእግዚአብሔር ኃይል ለምንድን ነው? ለማዳን ነው ይላል። የሚገርም ነው። ይሄ ኃይል ቃል ነው። በወንጌል የሚያምነውን ሁሉ የእግዚአብሔር ኃይል በወንጌል የሚገለጠው ሰውን ምን ያደርጋል? ያድናል ይላል። ይሄ ጳውሎስ ኃይል ቃል ነው። የጳውሎስ ብቻ ሳይሆን የመንፈስ ቅዱስ ኃይል ቃል ነው። የሰማይ ኃይል ቃል ነው። አሜን አሜን ይልና በወንጌል ደግሞ እግዚአብሔር ጽድቅ ምን ሆኗል? ተገልጧል ይላል። ወንጌልያ ባጋራ ጦሰ አሳጠልሲ ኦገ ቆንጪ ሲያቀስ እኔና እናንተ በእግዚአብሔር ፊት እግዚአብሔር የሚፈልገው ጽድቅ መኖር ማቅረብ አልቻልንም። እውነቱ ሸት እውነት ጦስ ኮዮ ጢሎተ ታእክል ጦሳ ስንተው ሺ ቀነው አሳዘረት ዋን ቤን ታንታይ ቤን ጳውሎስ ይሄንን ምዕራፍ 1 ቁጥር 18 ከምዕራፍ 3 20 ድረስ ባለው ላይ የኃጢአትን አስከፍነት እንዴት ምድርቱን እንዳጥለቀለቀ ሲያስተምር ቆይቷል። ምክንያቱም ምዕራፍ 1 ቁጥር 18 ላይ ምንድን ነው የሚለው? በአመፃቸውና በክፋታቸው የእግዚአብሔርን እውነት በሚያፈኑ ሰዎች ሁሉ ላይ የእግዚአብሔር ቁጣ ምን ሆኗል? ተገልጧል። ስለ እግዚአብሔር ሊታወቅ የሚቻለው ለነርሱ ግልጽ ነበረ፣ አፍነውታል። ልባቸው ጨለመ፣ ሐሳባቸው ከንቱ ሆነ። ስለዚህ እግዚአብሔር በመረጣችሁት መንገድ ሂዱ ብሎ አሳልፎ ሰጣቸው። ከዚያ ለማይረባ ነገር ራሳቸውን አሳልፈው ሰጥተው በኃጢአታቸው ራሳቸውን አርደው ቆራርጠው አበላሹ።
ሃይማኖተኛው የሥነ ምግባር ሰው ተበላሸ። ዝም ብሎ የሃይማኖት ታፔላ ስም ዝና ኩራት ነው እንጂ የኔ ሃይማኖት 30 ቀን ጾም ያለው 40 ቀን ጾም ያለው ይላል እንጂ አሸንክታም ተሸከመ እንጂ ውስጡ ልቡ የቆሸሸ ነው። ስለዚህ የእግዚአብሔር ቁጣና መዓት ተፈርዶበታል ይላል። ከዚህ የተነሳ የሰው ልብ በኃጢአት ተጨማለቀ። በምላሱ መርዝ አለ። እግሩ ወደ ደም ለማፍሰስ ነው። እጁ ላይ ተንኮል አለ። አይኑ ላይ ተንኮል አለ። እግዚአብሔር መፍራት የለም። በኃጢአት ስልጣን ኃይል ሰንሰለት ሰው ተጠፍሯል። ማን ያወጣል ከዚህ? አሁን ይልና ምዕራፍ 3:21 ላይ አሁን ግን ይላል። ሌላ ዜና ይዞ ይመጣል። አሜን አሜን አሜን። አሁን ግን ሌላ መንገድ አለ። ሰው ያልቻለውን ጽድቅ እግዚአብሔር ራሱ ይዞ መጣ። አሜን አሜን አሜን። ሚገርም ነው። አሲዳንዳይን ነገሸታው ይገና ከዳንዳይ በነገሻው መረታን ጦስ ቆንጂ ሶባ ከአሲዳንዳይ በነሻው ጦሳይ አሳጥልሲ ኦገባሪ ዮኪስ ባርናባ ጋር አሜን አሜን። አቤት ይሄንን ሲኦል የሚሄድ ሰው ሁሉ ዜና ይሄንን በሰማ አሜን ነው። አሜን። ስለዚህ ምንድነው አሁን የትምህርታችን ሐሳብ ዛሬ ጧት የምንማረው እግዚአብሔር የሚያቀርበው ጽድቅ የሚል ነው። አሜን አሜን። ጦሳይ የሚውጥሎት አሜን አሜን ነው። አሜን። ሲያስቡ እንተዮ እንዳጋጣሚ ከዘር የወረሳችሁት ዕዳ ሊሆን ይችላል፣ ወይ ትልቅ ንግድ ወይ የምታንቀሳቅሱ ስራ በሙሉ ከስሮ ሊሆን ይችላል። ከባንክ ወይ እናንተ 100 ሚሊዮን አንድ ሰው ተበደረ እንበል፣ አትርፌ መልሳለሁ ያለ እየሰራ ሁሉም ነገር ባዶ ሆነ። ባንክ በቃ ዘረመንዘሪ ይሄንን ይከፍላል፣ መሬት ሁሉ ይሸጣል፣ አንተም ትታሰራለህ ብሎ 100 ሚሊዮን ብር ከየት ነው የሚከፍለው? ዊድቆፕስ 100 ሚሊዮን ባንክ ውስጥ አለ። መሬት ይሸጣል፣ ልጄን ማወርሰው የለም፣ ባለቤት ትበተናለች፣ የት ነው የሚገባው እያለ ግን አንድ ቀን ባንክ ቤት ደውሎ ወይኔ በቃ ፖሊስ ልልክ ነው እያለ 100 ሚሊዮን ዕዳ ተከፍሏል አይደል? ሰውዬው ይላል 100 ሚሊዮን ተከፍሏል። ያንተ ስንት ነው የሚከፍለው? ዜሮ አትከፍልም። የለም ተከፍሏል። እግዚአብሔር እኛ በእርሱ ፊት ይዘን የምንቀርበው ጽድቅ በሙሉ ነቢዩ ኢሳይያስ የሚለው ጽድቃችን የመርገም ጨርቅ ነው ይላል አይደለም? ጽድቃችን ምንድነው? የመርገም ጨርቅ። ይሄ በአይሁድ ስርዓት ላይ ሴቶች ለወር አበባ ተጠቅመው የሚወረውሩት ጨርቅ ማለት ነው። ለድሃ የሰጠነው፣ የጾምነው፣ የጸለይነው፣ ከብት ያረድነው፣ በዓል ያከበርነው፣ ፋሲካ ያልነው፣ የሃይማኖት ክብረ በዓላትን ሁሉ ያከበርነው ተደምሮ በፊት እንደ መርገም ጨርቅ ነው። የሰው ልጅ የአይሁድ የአይዛብ እንደዛ ሆነ። እግዚአብሔር ከሰማይ ልጁን ላከ። አሜን። የእግዚአብሔር ጽድቅ መጣ። አሜን። ቁጥር 21 ለምንድን ነው የሚለው? አሁን ግን ከሕግ ውጭ የሆነ የሙሴን ሕግ ጠብቀን ሳይሆን ለድሃ ሰተን ሳይሆን ትላንትና እንደነገርኳችሁ 30 ብር 20 ብር ሰተን መስቀል አስረን ኮፍያ አድርገን በአንድ እግር ቆመን ጸልየን ማናገኘው ጽድቅ ከሕግ ውጭ የሆነ ጽድቅ፣ ከየትኛውም ሃይማኖት ሕግ ውጭ የሆነ ጽድቅ። አሜን አሜን። ከእስላም ሕግ ውጭ የሆነ፣ ከሙሴ ሕግ ውጭ የሆነ፣ ከአይሁድ ሕግ ውጭ የሆነ እግዚአብሔር ራሱ ይዞ የመጣው ጽድቅ አሜን ከሰማይ ከቻ አሜን አሜን አሜን። የመልእክቴን ሐሳብ አትርሱ። እግዚአብሔር የሚሰጠው ጽድቅ አሜን ነው። አሜን። እግዚአብሔር አንድን ኃጢአተኛ ወደ ሲኦል ሊሄድ ሲኦል ባነው ጌጊታናዮ ታሄዶ ጥሎት ተይነስ እኔ ያቂ እኔ የፈጠርኩት እኔ የሰራሁት ጽድቅ አለ። አሜን አሜን። ክብር ይሁን። አሜን። እስቲ አስቡ፣ አንድ ሰው ነጭ ልብስ ለብሷል እንበል፣ ሰርግ እየሄደ ነው እንበል። በአጋጣሚ ዝናብ ዘነበ፣ አዳለጠው፣ ወደቀ። ሱሪ አተርፋለሁ ስል ኮት አተርፋለሁ ስል ሸምዙ ሁለመነው በቃ ምን ሆነ? አፈረ። ወደኋላ ልመለስ ልሂድ እያለ ከዚያ ወይ በዚያ ውሃ ወንዝ ውስጥ ምንጭም ውስጥ ሃይላንድም ላይ በያዘው ጨርቅ ላይ ደግሞ ውሃ እየበጠበጠ ሲጠርግ ልብሱ በጣም ነጭ ስለሆነ ወደዛ ይበላሻል፣ ወደዚያ ይበላሻል። ግን አንድ ሰው ጎትቶ ወደ ቤት አስገብቶ አይዞህ አትፍራ ብሎ
በሱ ልኬት የተሰራ ወደር የሌለ ልብስ ልበስና ይህን ጣል ብሎ ምን ይሰማቸው? እጅግ ደስ የሚል ነገር። እኛ በቃል ለድሃም ሰጥተን ጸልየንም ጾመንም እያዳለጠን የእኛ ኃጢአት ተፈጥሮ እያንሸራተተን አንዱን ስናስተካክል ሌላው እየተቀደደ አንዱን ስንሞክር ሌላው እየጨለመ ሲሆን ብቻ የቀረንን ኢየሱስ የኔን ጽድቅ አለብሳለሁ። አሜን አሜን አሜን። እስቲ ጽድቄ ኢየሱስ ነው በሉ። ጽድቄ ኢየሱስ ነው። የኔ ጽድቅ የመርገም ጨርቅ ሆኗል። በኃጢአት ጭቃ ተበላሸ። አሁን ሕግ ጠብቀን ጸድቀው ሳይሆን ኢየሱስን አምኜ የማገኘው ጽድቅ ከሰማይ መጣ። አሜን አሜን። ምንድነው የሚለው? ይሄ ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ሕግ ጠብቀን አይደለም። እስቲ ግን ጻድቃን የሆናችሁ እጆቻችሁን አሳዩ። እስቲ ጻድቃን የሆናችሁ ብቻ አንተ ጥሎ ታዲያሳነ ተቆጥ አፖስተና እርግጠኛ ግዛት ጥሎ ታዲያ ጦሰስ እንዳንተ ጥሎ ያሳጣል አለ ተቆጥ ወደና ታታ ጥሎ አሰላ ጋር ስታና ለሰብ እንኮሽ አይ አለስ እንኮስ አይ ኦዲሮስ ጥለና ሳቆሰ አወይሊ ጥለና ሰሰሙ ባነገና ገቲ hala kiisech ታጥሎ ገያሰሽ በቦት በጣም ኃይለኛ ባሲንዶ ሴንተራርፈ የመጨረሻ ወሳኝ የሆነ ነገር እየሰማን ነው። እሺ በደንብ ተከታተሉ። ግድ የለም እርግጠኛ ነው አመለክተ ወርሲዮ እስበላ መተና ተቦላ አሜን አሜን። ክብር ይሁን አሜን። ሃይታ በዮደ ሲጮ ሀስተማ ኮማኔ ሸማጋበው አይ ጥልዳስ ጥልዳስ ሀስተማ ኮማኔ ኮማኔ ሀስተማ ኮማኔ ጆሽ እንኳን አው ከኔ ያለ ጥለና አሰብሳሎ ባገስተን መዛታ ወሶ ከታይባ ኦትሪ እስታታና ጥሎ ገያሰ ከቦተን ኩፈታ ጥሎ ገያሰ አሾሮ በእንቴ ወደና ገነሸምቆ ለደንቴ ወጣ ጥሎ ገያሰ አገ ኢድሪ አባን ደንቴ ወቅደለ ዞነ ደንታ ደንቴ ወገ እሺ ኦ ሀስተማ ኮመኮ ምናልባት እሺ እንኳን አይወት ሆስፒታል እሺ ተማሪ ውስጥ የታይንተራ ወይ ቻናዛር ላይ ወይ ሻያ ጋጋ እሺ ሃይሎ እክሴ ተናቢው መጽሐፍ ወይ ቅዳሴ ነው ከተቦታ ነው መጽሐፍ ታውደስ ያሰጠው አያ አንጀት ተደረሰ እሺ ለሃይ ቁጥር ያው ተበልበሉ ይህ እግዚአብሔር ጽድቅ ነው። ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ሀገት ጥሎተታይ ኦና አማንን ቤት ያገ ኢየሱስ አማንን ይመት ያጋየ የሚገኝ ነው። ይሄ ጽድቅ ሎይትስ ይበጣም ምዕራፍ 1:17 ላይ ምንድነው ብለው በወንጌል የእግዚአብሔር ጽድቅ ምን ሆኗል? ተገልጧል። አሁን የተገለጠው ጳውሎስ ነካ አርጎ የተዋውን አሁን በስፋት ያብራራል። ምንድነው ብለው በወንጌል የእግዚአብሔር ጽድቅ ተገልጧል ብሎ አሁን ሕግን በመጠበቅ ሳይሆን ነው ወሰው ይሸታሰደና አስራት አይሞግ ምጽዋት አይሞግ ይሸታሰደና ኢየሱስ አማንን ጦሰጮ ጥሎተ ታይሰሮ በቆንጪ ሲያል አሜን። ጥሎተ ታዲያ ቃል በደንብ እንድታውቁ ፈልጋለሁ። ጽድቅ የሚለው ቃል ከፍርድ ቤት ጋር የተያያዘ ቃል። ለምሳሌ አንድ ሰው ተከሰሰ፣ ሰርቋል ንብረት እድል የሚሻ ኢሜሲ ዱንካኔ ባይስ እንተራ እድል የሚሻ ሙሉ ባይስ አስሮስ ቢደ ከቢደ ፖሊስ ቢታንደ መረጃ ሁሉ ሰብስቦ ምስክር ሰብስቦ አጣርቶ ወራትን ፈጅቶ መጨረሻ ዳኛ ስንታን ከሰተ በተነቀዳጋ ባጣራ ነው መረጃ መስረት ከተከሰስክበት ክስ ሁሉ ነፃ ወጣህ። ጻድቅ ነህ ሂድ። ገባህ? ጻድቅ የሚለው ቃል ጽድቅ ማለት ከተወነጀልክበት ከተከሰስክበት ለፍርድ ለሲኦል ከታሰብክበት በዚህ መመጽኖች ቋንቋ ነፃ ነህ ማለት ነው።
አሜን ነው። አሜን። ኢየሱስ ክርስቶስን በማመን ጽድቅና ቅድስና የተለያዩ ነገሮች ናቸው። እንዳታቀላቅሉ። ብዙ ሰዎች ይሄን ለይቶ ሰባኪዎች እንኳን ለይተው ያሉ ጽድቅና ቅድስና ቶታሊ የተለያየ ነገር ነው። ጽድቅ ማለት በእምነት እግዚአብሔር የሚቆጥረው ማለት ነው። ነገራንቻይ አቅብታን ለምሳሌ ነገራንቻይ ተወጣ ኢትዮጵያ ዛሬ ወዳስ 100 ሚሊዮን ባንክ ቃንጠካ ቃንጠቲሲ ኦይሸታ ከጊዶ ቢታነ ቃንጦ ግሽታ ሰራሰ ቃንተ ራስ ኑጥሎት ታቃንታ የሆነ ኢየሱስ አሜን ነው። አሜን። ምንም ነው አስራስቶ ጋር ጋይት አይበከ ጋይተነ ነው እክዶ ባይ እምነት ብቻ ነው ማመን ነው። አሜን አሜን። ኢየሱስ ለኔ ሞቷል። የኔን ፍዳ እሱ ወስዷል። የኔን ኃጢአት እሱ ተሸክሟል። እግዚአብሔር የሱን ጽድቅ ለኔ ቆጥሯል። አሜን። አይ ጸጋ ማለት ይሄ ነው። እግዚአብሔር ጸጋ ምን እንደሆነ ብዙ ሰው አይገባው። ጸጋ ማለት ምን ማለት ነው? ተነጋራ በርናአ ወለወት በርናአ ጥሎት ታታየ ቆዲስ ይሄ በሰው ተአምር በፍጹም አይሆን ነገር። ማን ነው በምድር ላይ የሰውን ኃጢአት ለራሱ ወስዶ የራሱን ጽድቅ ለሰው የሚሰጥ? ይሄ እግዚአብሔር ቸርነት ነው። ወደር የሌለው ቸርነት። አቤት ቸርነቱ፣ አቤት ምሕረቱ። ኃጢአተኛውን፣ አመንዝራውን፣ ቃሚውን፣ ጫታሙን፣ ሰካራሙን፣ ጠንቋይ ሰይጣን ቤት ሲዞር የቆየው ነፍሰ ገዳዩን፣ ነፍሰ በላውን፣ አውሬ የሆነው ሰው አመፃውን ሁሉ በኢየሱስ ላይ አኖሬያለሁ። የኢየሱስን ጽድቅ ላንተ ቆጥሬያለሁ። አሜን። ይህ ጽድቅ ኢየሱስን በማመን የሚገኝ ጽድቅ ነው። አሜን። በደንብ እንጨርስ፣ ልብ በሉ። ስለዚህ አሁን እኔና እናንተ የእግዚአብሔር ጽድቅ ማሟላት ስላልቻለን እግዚአብሔር የራሱን ጽድቅ ላከ። ያን ጽድቅ እንዴት በመሆን የሚገኘው? በማመን። ሁለት ነገር አለ። ኢየሱስ አለ፣ እምነት አለ። ከኃጢአተኛው በኩል ምን ይጠበቃል? ማመን አለበት። የሚያምነው ማንን ነው? ኢየሱስ ነው። ኢየሱስ ምን የሆነው ነው? ለሱ ኃጢአት የተሰቀለው። ያኔ ኢየሱስ የሰውየውን ኃጢአት ባወቀስ ኢየሱስ አሜን ነው። አሜን። ወነገራው ባገትደ ተናገራው ባገትስ ያት በጥሎት ታኦዮ ይል ታዮ ይልስ በጣም የሚገርም ነው። ጳውሎስ ምንድነው ብለው ቁጥር በሚቀጥለው ቁጥር 23 ላይ እኛ እንዳልቻልን ሲናገር ምንድነው የሚለው? ምክንያቱም ይላል ይሄ በእምነት የሚገኝ ጽድቅ ለምን ሆነ ይልና ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። አዳምና ሔዋን ገና በተፈጠሩ ጊዜ ልብስ አያስፈልጋቸውም፣ በእግዚአብሔር ክብር ጸጋ ተሸፍነዋል። አንዱ ያንዱን ራቁት ያይ። ይሄ ነው የእግዚአብሔር ዓላማ ለሰው ልጅ፣ በእግዚአብሔር ክብር የታጀበ። ከኃጢአት የተነሳ ግን የእግዚአብሔር ክብር ሸሸ። አሁን ሰው ራቁቱን ቆመ፣ በለስ አገለደመ። በዚያ ያ በለስ ማለት ምን ማለት ነው? አሳይ ባየው ጥሎት ታደመነው በሃይማኖት ያራ ባወጋራ ሲኪዮ ቦንጆ አሳቆሳ ስንታ ይሰነው ደንደይ። ስለዚህ ጦሳይ ባሪፔ ሐራት ጥሎት ታየዲስ ያ አሜን አሜን ነው። አሜን። ይህንና በሚቀጥለው ቁጥር ላይ ይሄ ጽድቅ ዝም ብሎ አይደለም የተከናወነው። በደንብ እንድትከታተሉ ፈልጋለሁ። እንደዚህ ይላል ቁጥር 24 ተመልከቱ። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። ያ ቃል የመጨረሻ ኃይለኛ ቃል ምንድነው ብለው? በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። ቤዛ ማለት ምን ማለት ነው? ኃይለ ቃል ነው እሱ። በኢየሱስ ክርስቶስ ምን ቤዛ ምን ማለት ነው? ቤዛ ማለት ብዙ ጊዜ ይዘመራል አይደል? ምን ማለት ነው? መዋጀት። ጥሩ ምሳሌ ልስጣችሁ። ቆንጆ ቃል ነው እሱ። ድሮ ጊዜ በ1930ዎቹ በኢትዮጵያ በ1920 1930 1940 ላይ በመላው ኢትዮጵያ የባሪያ ንግድ አለ። ታውቃላችሁ? ሰዎች ከገበያ ሲመጡ፣ ከመንገድ ሲመጡ፣ ከለቅሶ ቦታ እስማን ይሽ ወይቄ ለስፋንጋሳ ወይቄ ለኩሸ ወይ ዘርቃቸክስ ያተነ ቃማም ዶና ዋሰነ ማላ ማያቱ ጨክን ላገነ ይክስ ቃማ በትሲደ አይሱ ደጋ ሐረርግና ወይ አውጋን ኮይን ጉጬ ፈና ጉጄቲያሳ ፓንጋይ ወይቅዶ አሳይ ባይዘት ይገያይስ እንግዲህ ዳሮ ሻፋ ካንተ ዲቢስ ዳሮ በሪያ ካንተ ዲቢስ ቃማም ቢስ አዋይ ኮረና ሾቻም ቡክደት ቢሉታ ጎይ ቃሽቱት አዋይ ከደ ቢያይስ ዋራ ባይዘት ነው ከታየ የስ ገናግሽ አየ የስ ገናግሽ የጋራ ባይዘት ሳውዲ አረቢያ ኪቦስ መንግስት ታርገ እኔ አንብቤያለሁ። እዚህ አገር እንኳን የሆነው ነገር
ጨካኝ ነው ሰው። እንደዚህ አሁን ህግ፣ ነፃነት፣ ዲሞክራሲ ምንጥ ሲባል ነገር የለም። ከያ አሳይ ግን ካልድ ከፎን ካልድ ተከታትሎ ቢል አሰብ ይተባናው እንግዲህ ተማግዶ እቅድ ኦቶ አዋግዶ እቅድ ኦቶ ካታ ደሞ ሃይቆ እረት የባይነ በታኔ አይለተታም ፎቶረት ቀሽትዳ ከሰው ወሽ የሚሸፈንዳን አይዳርክ ያሉስ ዋጋ ይቀበስ አሳፈሻ ማስታንከያስ ኢሶ ባይዘስ ያት ዶገ ሃይቀ ነው ቢያጋ አገ አፕነገኝ ናኡሻው ብራ ወዱሻው ብራ ታሙሻ አንደው ታውደስ በላይ አጋይ ማጎበር እሺ የክሊ ባገክስ ያት ማር ወድሮ ብልሽትስ ኩሽ ተዋ ኦሬ ሊያሳሰለተ ብልሽትስ ጋላታይ ነው ግዶ ሃይኑ ወድሮን ገንደ ባይ አይበስ ሲኦል ወድሮ ገሊውትስ ኑና ላግድ ደ ኦነ ዳይዳንታይ ላግድስ ተማባው ፊግስ ኑ ሞከረዶ ገሽ እሎተ ተውባይ የመርገም ጨርቆነ ኢየሱስ ዋጋ ሊከፍል መጣ። አሜን ነው። አሜን። ኢየሱስ የኔ ፋንታ ተሰቀለ። ምክንያቱም የእግዚአብሔር ሕግ ምንድን ነው የሚለው? የኃጢአት ደሞዝ ሞት ነው። ኢየሱስ ሞቴን ሞተ። አሜን አሜን ነው ወይ? አሜን። ኢየሱስ ሞቴን ስለሞተ እግዚአብሔር ልበሉ ጦሰጫው ነገር አታቶ ግን ነገር አጥልሰና ጦሰይ ነገራው በሲያ ዋጋ ቀንሰስ ነገራው በሲያ ዋጋ ቀንታ ይሆነ ኢየሱስ ተመልከቱ። ወደታች ቀጥሎ እንደዚህ ነው የሚለው ቁጥር 5 እና 6 ይሄን ነው የሚያወራው። ልብ በሉ በኢየሱስ ክርስቶስ በሆነው ቤዛነት ማለት ምትክ ማለት ነው። ቤዛ ማለት ምትክ መዋጀት ያላችሁትም ልክ ነው። ቤዛ የሚለው ቃል ኢየሱስ በኔ ምትክ በተሰቀለበት ማለት ነው። አሜን አሜን። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ነው አለው ጸጋው እንዲያው በጸጋው የሚለው በኢየሱስ ክርስቶስ በሆነው ቤዛነት ኢየሱስ ክርስቶስ ታገሻ ከቀጥቶ ጋር እንዲያው በጸጋው ማለት ጦሳ ወደር በሌለው ጸጋ ምን አደረገ? የኔን ኃጢአት በልጁ ላይ አድርጎ የልጁን ጽድቅ ለኔ በሚያደርገው በዚያ ቤዛነት በዚያ ምትክ ስራ ጸድቅ ያለው አሜን አሜን ነው። አሜን ሲድልትሽ አንተ ሲድልትሽ ተባረክ። በመቀጠል እንደዚህ ነው የሚለው በጣም የሚገርም ነገር ነው የሚለው ቁጥር 25 ላይ በደሙ በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቀርቦታል። ይህንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁ ለማሳየት ነው። በአሁኑ ዘመን ይህን ያደረገው ጽድቁን ያው እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። እግዚአብሔር ዝም ብሎ ከመሬት ተነስቶ በቃ እስካሁን የሰራው ኃጢአት በቃ ችግር የለም ምንም ግድ የለኝም በቃ ሂድ አይልም። ጉቦ ተቀብሎ አይኑ ታውሮ ወንጀለኛ ነፃ እንደሚያወጣ ዳኛ አይደለም። እግዚአብሔር ለኃጢአት ተገቢ ዋጋ ይከፍላል። ዝም ብሎ አይደለም እግዚአብሔር ይቅር የሚለው ነነታን ለጥልዶ ጋይብ ነራይ ጦሳ አሮከተታይ ታነጋራ ኡባ ኦቦል ጉፕደ ኢየሱስ አቦል እግዚአብሔር ጻድቅ ሆኖ ያጸድቃል ነው የሚለው። ምን ማለት ነው? ኃጢአትን ግድ የለሽ ሳይሆን ኃጢአትን ችላ ብሎ ሳይሆን ለኃጢአት ተገቢ ዋጋ አስከፍሎ ኢየሱስ ራቁቱን ተሰቅሎ ተገርፎ መስቀል ላይ ተንጠልጥሎ ተቀብሮ ሞቶ ሞትን ድል አድርጎ የእግዚአብሔር ሕግ የሚጠይቀው ተገቢ ዋጋ ተከፍሎ እግዚአብሔር ራሱን ጻድቅ ሆኖ በጉቦ እንደታወረ ዳኛ ሳይሆን ወንም ደግሞ በዘመድ በአዝማር ተታሎ ነፍስ የገደለውን አልገደለም ብሎ ነፃ እንደሚያወጣ የተበላሸ የፍርድ ገምድል ነገር አድርጎ ሳይሆን ራሱ ጻድቅ ሆኖ አምላክ ነውና ለኃጢአት ተገቢውን ዋጋ በኢየሱስ ላይ ያስከፍሉ እኔን ደግሞ ጸድቀሃል። አሜን አሜን አሜን። የኔን ቦታ እርሱ ተክቶ የኔን ውርደት እርሱ ተዋርዶ የኔን ግርፋት እርሱ ተገርፎ የኔን መራቆት እርሱ ተራቅቶ የኔን ውርደት ሁሉ እርሱ ተሸክሞ እግዚአብሔር ለራሱ ጻድቅ ሆኖ በኃጢአት ላይ የመጨረሻ እንደ አምላክነቱ ተገቢ ዋጋ ሁሉ ከፍሎ ጻድቅ ነህ ብሎኛል። አሜን አሜን ነው። አሜን። እስቲ ጻድቃን የሆናችሁ ጻድቃን የሆናችሁ ትክክል ኢየሱስ ተናገራ ተወከ አጠለውን ታይታው ቆደት ይስኪያስ ተለውጧል። ክብር ይሆን አጨብጭቡ ለዚህ ጌታ ስሙ የተባረከ ይሁን። ሃሌሉያ። ግን እንተ ኢሎታ ተደሞ ደንጨበጨበ ከተባሽሮ ቢላ ሰው ቆይቶ ጋር ነው
ሃሌሉያ! የሚገርም ነገር ነው በጣም። ጽድቅ ዝም ብሎ አይደለም የሚሰጠው። በእርግጥ እንደ ነው ያየነው እንቲቱ ነው አመነው ዳንዳይ ነባው ሳይወድስ ማመን የሚያቅተንን እጅ ማንሳት የሚያቅተንን ያክል አስፈሪ ነገር ኢየሱስ ፈጽሞታል። የኔን መርገም ሁሉ ምን አደረገ? ወሰደው፣ ተሸከመው። የኔን ቅጣት ብለው ነው ተቀጣ። እግዚአብሔር ለራሱ ጻድቅ ሆኖ ኃጢአትን ችላ ሳይል ኃጢአትን ሳይንቅ ኃጢአትን ችግር የለም ማንም ሰው ዝም ብሎ መግባት ይችላል ሰማይ ሳይል ለኃጢአት ተገቢ ዋጋ በልጁ አስከፍሎ ያን ለምን አደረገ? በጸጋው። ጸጋ ማለት ይሄ ነው። አሜን ነው። አሜን። አሮ ከያተታ ጮክ ያተታለና አሮ ከያተታ በደላም ነገር ወደር የሌለው ቸርነት ላሰም ሚሳም ይዘውራን እንደገና ደግሞ ገሞ እሳሳን ሚሸት አላሳን ጎባ ታው ከይስ የነፍስን ምትክ ኢየሱስ ተተክቶ አሜን። የኔን መርገም ተቀብሎ አሜን። አረ ከዚህ በላይ ጸጋ የለም። አሜን። እኔ አንዳንድ ይሄ ቃል አሁን በእኛ ዘመን ረክሷል። ይሄ ቃል አንዳንድ ሰዎች መስሪያ ቤት ላይ ፖለቲካ ላይ በጸጋ ተቀበለ የተመታ ቃል ያቅለሸልሽ። ጸጋ መጀመሪያ የተነሳው በእንደዛ ነው። ጸጋ ምንድነው? የኔን መርገም ሁሉ ኢየሱስ ተቀብሎ የሱ ጽድቅ ለኔ ተቆጥሮ ያ ጸጋ በኔ ተፈጸመ። ኢየሱስ የኃጢአት ማስተሰሪያ ሆኖ ቀረበ። በብሉይ ኪዳን እንዴት ነው የኃጢአት ማስተሰሪያ የሚደረገው? በሬ ያመጣል፣ በሬ ላይ እጁን ይጭናል፣ ኃጢአቱን ይናዛል። እኔ መታረድ የሚገባኝ በሬው ይታረድ፣ እኔን ታገሰኝ ብሎ ኃጢአተኛው ይጠይቃል። አሁን ደግሞ የእግዚአብሔር በግ የሆነው ኢየሱስ መጣ። አሜን። የዓለምን ኃጢአት በሙሉ በጫንቃው ተሸክሞ መስቀል ላይ ወጣ። አሜን። ለኔ ታረደ። አሜን። መጽሐፍ ስለዚህ ምን ብሎ ይጠራል? የታረደው በግ ክብርና ሞገስ ይገባዋል። አሜን አሜን። ስለዚህ አይታችኋል። አሁን እውነተኛ እምነት በውስጥ ካለ ተቃንገታ ቆንቶኪስ ጦሳ ህገይተና ሲሆን ያባሰጊድ ሞቱ አፈ ጦሳ አዋይተና ጥለበሰጊድስ አሜን። እሺ ጥልላገት አሜን። ክብር ይሁን። አሜን። አይጉታ ፖይል ጥልላገት ታኪው ወደ ነኦቶ ጋለና ታወጪው ኢየሱስን የወጣው አሜን አሜን ነው። አሜን። አነ ኢየሱስ ነግሻ ኦትን ጥልዳሳይ አነ በርግጠኝነት እነን እግዚአብሔር አብ ከኔ ህግ ክስ ጸድቀሃል፣ ወደ ሲኦል ከምትሄድበት በኔ ከተከሰስክበት ነፃ ወጣል፣ ኢየሱስ ከፍሎታል ብሎ አውጆልኛል የሚል ሰው እስቲ አጨብጭቡ ለዚህ ጌታ ስሙ የተባረከ ይሁን። አሜን ሃሌሉያ። ሉኮ አኮዮ ጸድቀናል ማለት ምን ማለት ነው? ነገር ግን ወላም ባባቂ ወደነ በኤስቶስ በኋላ እሱን ያስተካክላል። እሱን ያስተካክልበት መንገድ አለ። ምክንያቱም ወንጌል ኃይል አለው። አሜን ነው። የመለወጥ ኃይል አለ። በኋላ እናያለን። አሁን ግን መጀመሪያው ጳውሎስ መናገረው በመስቀል ላይ ኢየሱስ የኃጢአት መስዋዕት ሆኖ ቀረበ። የስርየት ማከናወኛ ሆኖ። ስርየት ማለት ምን ማለት ነው? ነገራይ ኡጨቲዩባ ነገራይ ነበር ደንድድ የኃጢአትን ስርየት፣ የኃጢአትን ይቅርታ፣ የኃጢአትን ምሕረት፣ የኃጢአትን አለመቆጠር፣ የኃጢአትን አለመታሰብ የምታገኝበት የእግዚአብሔር አሰራር ማለት ነው። አሜን አሜን። ነገራይ ነአተታ አይብሎ አፈዶመታ አዳመ ዘረተ ግዳ ነኤሻ ነገራንቻ ግዶባፈ ኦሶን ካም ለሰባ 80 100 ዓመት ኦቲዮ ነገራሙ ለኢየሱስ ቀጥስ አሜን አሜን ነው ወይ? አሜን። ያ ምንድነው? ስርየት ይባላል። እስቶ በጣም አሁንም ያሳዝናል። ይሄ ቃል ያለ ቦታው ተዋርዶ ጥቅም ላይ ሲውል በጣም ያሳዝናል። ምንድነው ብሉት? የሆነ ጸጉር ቤት ያስተሰርያል። ጸጉር ቤት ያስተሰርያል የሚለው ደግሞ ዘፋኙ ሁሉ ያስተሰርያል ይላል። ይህ የመጨረሻ የወረደ ቃላት አጠቃቀም። የስርየት መንገድ ኢየሱስ ብቻ ነው። አሜን አሜን ነው። አሜን። ለንጉስ ያስተሰርያል ተብሎ ይዘፈናል። ለቄስ አያስተሰርይም። ቄስ የበከተ ለራሱ የሞተ ምን ያስተሰርያል? ዳክተር ዳይዳንት ያበሉ ኮቦ ተናገራ አቆጂስ ጋይ ኢየሱስ ብቻ የስርየት መንገድ ነው። አሜን። ለምን ወደር የሌለው ፍጹም ቀን ታማኝ የእግዚአብሔር ልጅ አሜን አሜን። እንደ ሰው ሆኖ ግን ያለ ኃጢአት የሞተ አንድ ነጥብ በእርሱ ላይ የሌለው ፍጹም የእግዚአብሔር ልጅ አሜን። የእግዚአብሔር መስዋዕት ሆኖ መቅረብ ይችላል። አሜን። እኔን የበሰበሰ አይወክለኝም። አሜን አሜን ነው ወይ? አሜን። እኔን ሰካራሙ አይወክለኝም። አሜን። እኔን ጠማማው አይወክለኝም። አሜን። ኃጢአቴን የሚሸከመው ጻድቅ ፍጹም ንጹህ ቅዱስ የእግዚአብሔር ልጅ አሜን
ዳንዳያገ ናጋሪ አምባይና ወቶ ይባል ነቁጥ ነጥብ የሌለበት ፍጹም የእግዚአብሔር ልጅ ሃሌሉያ አሜን። እሱ ሊቀ ካህኔ ነው አሜን። እርሱ ጠበቃዬ ነው አሜን። እርሱ ዋሴ ነው አሜን። ስለዚህ የኃጢአትን ስርየት ማከናወን ይችላል በደም አሜን አሜን። ስርየት ማለት ተቆጥቶ ዳፋው ባይ ተጠርጎ በኢየሱስ ላይ ተጭኖ የኢየሱስ ጽድቅ ለኔ ተቆጠረ አሜን። ጻድቅ የሆናችሁ እስቲ ጻድቅ የሆናችሁ ለአንተ ጥላ ሰይጣን ጦሳ ሄገ ሞት ሲሆን ያው ቢዮሳ በኢየሱስ ወቴ ክድነ ጥሎ ሰራባጊስ ያገ ያለ ጦሳ ወንጆ ሃሌሉያ ክብር ይሁን አሜን አሜን አሜን። የሚገርም ነገር ዳንቶ ታሳ የሆከረን ከኦልቻይስ ወሰከታን ከኦልቻይስ ማለት ጻድቅ የሆናችሁ ሁሉ ተቀመጡ ወንጌል አልገባው ማለት ነው። ወንተ ታይንተና ቆይቼራስ ጻድቅ ነው ግን የትኛው ባለ እኔ የሰራው ነው ኢየሱስ የሰራው መጽሐፍ ምንድነው ብለው አሁን ባነበብነው ምዕራፍ 3:22 ላይ ይህ ጽድቅ ከእግዚአብሔር የተገለጠው ጽድቅ እግዚአብሔር የሚሰጠው ጽድቅ ሰውን እግዚአብሔር ጻድቅ የሚያደርግበት ጽድቅ ኢየሱስን በማመን እንዲሁ በጸጋው ይሰጠዋል አሜን። እንደው ጳውሎስ ምዕራፍ 4 ላይ ወረድ ብለን ስናደርግ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረ። የሚቆጠር ነው ይሄ ጽድቅ አንተ ሰርተህ የምታገኘው አይደል። ነፍታፈ ደምደቴ ባይበ እምነት ብቻ ይዞ መምጣት ንጹህ እምነት ኃጢአተኛ ነኝ የኔ ጽድቅ አያዋጣኝም ሲኦል ይገባኝ ነበር እኔን ወክለ መስቀል ላይ ተሰቃይተሃል ያ ለኔ ነው እግዚአብሔር ሆይ ልጅን አይተህ ይቅር በለኝ ተቀበለኝ። እግዚአብሔር ደግሞ ቸር አምላክ ስለሆነ ወደር በሌለው መንገድ ቸር ጸጋ ማለት ይቅር ብያለሁ አሜን። የኔን ሕግ በመጣስ በኔ ቁጣ ስር ከሆንክበት ነፃ አውጥቻለሁ አሜን። ለሲኦል አንተን ከመደብኩበት ነፃ አውጥቻለሁ አሜን። በኔ ፍርድና መዓት ቁጣ ውስጥ የኔ ቁጣ ባንተ ላይ ከተከመረበት ነፃ አውጥቻለሁ አሜን። አቤት አቤት ከዚህ በላይ መታደል አለ? ከዚህ በላይ ክብር አለ? ዘላለሜ ተስተካክሏል አሜን አሜን አሜን። አሁን ግን የሚገርም ነገር አለ። ብዙ ጊዜ ሰዎች እዛ ላይ ያቆማሉ። ጳውሎስ አያቆምም ይቀጥላል። ምንድን ነው የሚለው? ታዲያ ትምክህት ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በስራ ሕግ ነው አይደለም፣ በእምነት ሕግ ነው እንጂ። እሺ ቅድም ያልኩት 100 ሚሊዮን ብር ለምሳሌ ባንክ ላይ የተከፈለለት ሰው ሌላ ምሳሌ ልስጣችሁ። እናንተ ቤት መስራት አቃታችሁ። አንድ ሀብታም ሰው መጣና የፈረንጅ ቤት የሚመስል ዋጋው ቢተመን 200 ሚሊዮን የሚወስድ ቤት ሰርቶ በድንገት ጠርቶ ቁልፍ እንካ ይላቸዋል። ከዚያ የኔ ነው ይሁን ምንም ሳልከፍል እሺ እኔ 100 ብር አለ ይቺ ብቻ ውሰድ። ጤናማ ነው ሰውየው? ጤናማ ነው ወይ? 200 ሚሊዮን የሚወስድ ቤት ተሰርቶለት ማድረግ ያለበት ምንድን ነው? ማመስገን ነው፣ ማልቀስ ነው፣ መገረም ነው፣ መጮህ ነው እንጂ እኔ ባዶ አልገባም እንደምን ምን ባኩ 200 ብር ውስጥ እሺ ብር በቃ እሺ። ሰውየው እሺ ብር ከሰጠ የኔ ስጦታ ሊሆን ስለማይችል አንስቼለሁ ወሽ ታበረክ በቃ ዘያስ ኢየሱስ መስቀል ሃይኪሽ ተጨቁል ባታ ወሰው ሸቶ መርና ደዋይ መንደ ሸቶ መስቀል ሃይኪሽ ሸቶ አስራታ ይቦ ሸቶ መርና ደዋይ መንደ አስራታው የሚመርና ደዋ የተወጋዩ እስቲ ያንተ እሺ ታስራታ ይቦ ሸቶ ሰቶ መርና ደዋይ መስያ ሰቶ ወጥኩሽ አሹ እንተው ከሊሳ አሜን አሜን መርና ደዋ በአርካ ተከንቾይ ሚስ አሜን ስሙ ይባረክ አሜን ሃሌሉያ አሜን ጭብጨባ ገና በኮ እንተ እኮ ማማከነ አሜን አሜን። ሂድና ቁጥር 28 ላይ ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። አሜን ነው። የመጀመሪያው እውነተኛ እምነት ትምክህት የለውም፣ ትዕቢት የለውም። ሐራቃለ ወይ ይቆ ሕግን ጠብቄ ነው ያገኘሁት ታላቁ አሳግዴው ልሾ ደማስ ጋካ እኔ የሲኦል ሰው ነበርኩ፣ ኢየሱስ ፈጸመልኝ። አሜን። ኢዳይን ኢየሱስ ከፈለ። አሜን። ኢየሱስ መዓቴን ወሰደ። አሜን። ኢየሱስ መርገሜን ወሰደ። አሜን። ኢየሱስ እኔን ነፃ አወጣኝ። አሜን። ክብር ለስምህ ይሁን። አሜን።
ዛሬም አመልከዋለሁ። አሜን። ይሄ ነው በራእይ መጽሐፍ ላይ የምናየው የታረደው በግ ክብር ሞገስ ልትቀበል ይገባሃል። አሜን። አላቃልለውም የእግዚአብሔርን ጸጋ የኔንም አላዋጣም፣ ግን እርሱ በሙሉ ቸርነት አድርጎልኛል። ከኔ የሆነ ምን አለ? ሁሉ ባንተ ነው። አሜን አሜን። ክብር ይሁንልህ በሉ አንድ ጊዜ ክብር ይሁንልህ። አረ ቦንቾልዮ ጊዶ ጊታሜ አሜን። በጣም የሚገርማችሁ ነገር ግን እስባ ወዳና ቆይስተ ሎይትሲቴ ጳውሎስ ምንድነው ብለው ቁጥራስ ምንም ሰው ሕግን ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። እግዚአብሔር የአይሁድ አምላክ ብቻ ነው፣ የአሕዛብ አምላክ አይደለም። አዎን የአሕዛብ አምላክ ነው። የተገረዘው በእምነት ያልተገረዘውንም በዚያው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነው። በሌላ አነጋገር የእግዚአብሔር የጽድቅ ስጦታ ለሰው ዘር ሁሉ ለሃይማኖት አይነት ሁሉ አንድ አይነት ጽድቅ ብቻ ነው ቢሰጠው እግዚአብሔር። ሰው በሃይማኖት ዝም ብሎ እዛ ጋር እየተከፋፈለ ጾም ያለው 30 ዓመት 20 ወር ምን አድርግ ያለው ቆብ ገዛው አገር ቀየር መልአክ ሰገድ በምንም ታምር የለም። የእግዚአብሔር ጽድቅ አንድ እግዚአብሔር አንድ አይነት ጽድቅ ብቻ ነው። ለአሕዛብም ለአይሁድም ለወንድ ለሴት ለፈረንጅ ለአበሻ ለአፍሪካ ለአሜሪካ ለዓለም ለአጽናፈ ዓለም ለሰው ልጅ ሁሉ አንድ ጽድቅ ነው ያለው። ወንጌል የምንመሰክረው ከዚህ የተነሳ ነው። አሳቴ መላጮ ዳሁሪዮ ሶሞ ያገ ሎጭ ማናጋካ ነው እቲ ጉልባቲ ወደ ጥሎተታይ ጋር ያናው ጥሎተታይ ኦባጋሪ ክርስቶስ ኦባጋሪ ምክንያቱም የእግዚአብሔር ጽድቅ ለዓለም የተገለጠው በኢየሱስ ክርስቶስ በኩል ነው የተገለጠው። ሰዎች ስለማያውቁ በሃይማኖታዊ መንገድ ወዲያና ወዲዝም ብለው ዘመናቸውን ይጨርሳሉ። አንዱ እግዚአብሔር አይሁዱንም አሕዛቡንም የሰው ዘር በሙሉ ምን ያደርጋል? ያጸድቃል። በምን ያጸድቃል? በእምነት ማንን ሲያምኑ? ኢየሱስን ሲያምኑ። ኢየሱስ ምን መሆኑን? የኃጢአት ስርየት መንገድ መሆኑን። አሜን አሜን። ነገራ ማሮታ ኦባጋሪስ ኢየሱስ አባጋር ሄጋ አማኒ ወደ ጦሳ ያሳዋትስ ጌሸስ ጌግልክደን ጥልሴስ ጊዜ ጌሸስ ያጋይ ቅድስና ነው። ጥልሴስ ያጋይ በጊኮ ጽድቅ ነው። ጽድቅ ማለት ምንድነው? ከተከሰስክበት ነፃ ወጣል። ጳውሎስ በምዕራፍ 3:9 ላይ አይሁድንም አሕዛብንም አስቀድመን ከሰናቸዋል። የእግዚአብሔር ቁጣ በላያቸው ላይ አለ። እግዚአብሔርን ሕግ ተላልፈዋል። ሃይማኖተኛ ሆነው ልባቸው አልተለወጠም። የገሃነም ፍርድ ይገባቸዋል ብለን ከሰናቸዋል። እግዚአብሔር በሕጉ ከከሰሰበት ክስ በኢየሱስ ነፃ ሲያወጣ ጸድቀሃል። አሜን አሜን ነው ወይ? አሜን። የእግዚአብሔር ሕግ ምን ብሎ ነው የሚከሰን? አንተ ኃጢአተኛ ነህ አይደለሁም? ነይ። ኃጢአተኛው ደግሞ ምን ይገባዋል? የዘላለም ሞት ይገባዋል። ይሄ የእግዚአብሔር ክስ ነው በሰው ዘር ሁሉ ላይ። ኢየሱስን ሲያምን እግዚአብሔር ይሄን ክስ አንስቶ አንተ ስለሰራው ሰው ልጄ ስለሰራው አንተን ነፃ አውጥቻለሁ። አሜን። ያንን መጽሐፍ ቅዱስ ምን ብሎ ይጠራል ብያቸዋለሁ? ጽድቅ ብሎ ይጠራል። አሜን አሜን። ስለዚህ ይሄ እውነተኛ ጽድቅ የተቀበለ እምነት ይታበያል፣ ይኩራራል፣ ይመካል። ምን ያደርጋል? ያመልካል። አሜን ያመልካል። አሜን ላታሽምፖይ ጎይኖ አሜን ናጋሪ ሙጨት ደዋሳይ ባወዘና በባጎዳ ቦንቾ አሜን ያመልካል። ከነፍሱ ያመልካል። በቃ ከነፍሱ ያመልካል። አዳኜ ይላል፣ ቤዛዬ ይላል፣ ምትኬ ይላል፣ መርገሜን የተቀበለ ኢዳዬን የወሰድ ከተከሰስኩበት ሲኦል ከሚሄድበት ክስ ነፃ ነህ ያልከኝ አሜን አከብረሃለሁ። አሜን አሜን አሜን። አሽዳጎ ወስዳጎ ማርዳጎ መርና ላምዳጎ ጋላታይኒዮ ጊዶ አሜን ሄጌኒዮ ገሌም ነጎም ፓፐ መስሙሬ ጎጎ አሜን ሄጌኒዮ ሐሳይቲ ነጎም ፓፐ ቅኔ ጎጎ አሜን። አይታበይም፣ አይኩራራም። አንድ ነገር ይወቁ ደግሞ ለው ከዚህ ጋር የተያዘ በምንድን ነው ሰው የሚጸድቀው ብለናል? በእምነት። በእምነት ማንን በማመን? ክርስቶስ ኢየሱስ ምን መሆኑን ለኃጢአት የተመሰቀለ ነው። ያን እግዚአብሔር ምን ብሎ ያውጃል ብያቸዋል? ጻድቅ ነህ ለበሳ ተህጌነ ከሰንዶ ክሲያበ ሲኦል ያቢዮሳበ ነገራ አጫዋበ ነናታ ተናጣ ይለለ ዋታስ ገሽ ጥልልስ አና ተና ጥልልስ ዲጋ ታና ጥልልስ
ወሳኝ ነገር ጤሎ ቢሆንስ ጳውሎስ ከምዕራፍ 8 ላይ እግዚአብሔር ያጸደቀውን የሚኮንን ማን ነው? ሰይጣን አይችልም። አሜን። ሲኦል አይችልም። አሜን። የትኛው ኃይል አይችልም። አሜን። የባለስልጣን ሁሉ ጫፍ የሆነው እግዚአብሔር ጻድቅ ነገር። አሜን። ክብር ይሁን። አሜን። የሚከስ ዳኛ የለም ይላል። ግን አንድ ነገር ላሳስባችሁ እፈልጋለሁ። በደንብ ስሙኝ። በጣም የሚገርመው ነገር ጳውሎስ ይህ እምነት ምን አይነት እምነት ነው የሚለው ደግሞ ያሳያል። ይህም በተለይ የሚያሳየው ወረድ ብሎ ምዕራፍ 4 ቁጥር 18 እስከ 21 ላይ ነው። ቅድም እንዳልነው አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል። ይሄ ጽድቅ ተቆጠረለት ያለው ጽድቅ ከመገረዙ በፊት ነው የተደረገው። ምንም እሱ የሕግ ስራ መጠበቅ ሃይማኖታዊ ነገር የሚያደርገው የለውም። እግዚአብሔር በነፃ አጸደቀው። ይሄ አብርሃምም ያገኘው ዳዊትም ያገኘው የጽድቅ መንገድ ነው ብሎ ግን ይሄ እምነት ግን ምን አይነት እምነት ነው ብሎ ይናገራል። ምን አይነት እምነት ነው ብሎ ሲናገር እንደዚህ ይላል። በጣም የሚገርም ነገር ነው የምናገረው። ላምብቦ ምዕራፍ 4 ቁጥር 18 ወረድ ብሎ ቦሽ ተናጥቀአቶ እሺ እሺ እታ አስተባባሪያ ሲደከለው ለትግደው ተከስተና አሳይ ወጣቶች እዛ ቁጭ ብለው እንደዚህ ይላል። አነበዋለሁ። ምዕራፍ 4 ቁጥር ስንት ብያቸዋል? 18 ዘርም ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እሺ የአብርሃም አባት ከዚህ ምን አይነት እንደሆነ እናውጣ። ምንም ተስፋ በሌለበት አብርሃም በተስፋ አምኖ። እስቲ ምንም ተስፋ በሌለበት በሉ። ምንም ተስፋ በሌለበት አብርሃም በተስፋ አምኖ በሉ። አብርሃም በተስፋ አምኖ ምን ሆነ? የብዙ ሕዝብ አባት። ስለዚህ ይሄ እምነት ቀላል እምነት ነው። ምንም ተስፋ በሌለበት እግዚአብሔር ምንድን ነው የሚለው? ወደ ውጭ ውጣ። ምዕራፍ 15 ላይ ስናነብ አብርሃም እግዚአብሔርን እንደዚህ አለ፣ እኔ ኤልሻዳይ ነኝ፣ በፊት ተመላለስ ስለው እኔ ያለ ልጅ ሄዳለሁ፣ ምን ይሰጠኛል? ምንድን ነው የምሰጠኛል? እግዚአብሔር ወደ ውጭ ያወጣና ዘሪ እንደ ሰማይ ከዋክብት ይሆናል። ከዋክብትን መቁጠር ከቻል ቁጠራል። በዚህ ጊዜ አብርሃም ተስፋ አለው? አንድ ልጅ፣ ሁለት ልጅ፣ ዘር የሚበዛበት ነገር አለው? እንደው ምንድን ነው የሚለው? የእሱ ሰውነት የሳራ ማዕፀን የሞተ እንደሆነ እያወቀ ወደታች ይሄን ነው የሚለው። ስለዚህ አብርሃም ተራ እምነት ነው ያመነው አይደለም። ቀጥሎ ደግሞ አሁን መስዋዕት እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማዕፀን ሞት እንደነበረ እያወቀ በእምነቱ አልደከመም። አሜን አሜን። የሞተ ሰውነት እያየ በእምነቱ አልደከመም። ምንም ተስፋ በሌለበት በተስፋ አመነ። የአብርሃም እምነት ቀላል ነው አይደለም። ወላዋይ እምነት አይደለም ጽድቅ የሚቆጠርለት። ልብ በሉ። ምንም ተስፋ በሌለበት በእግዚአብሔር አመነ አብርሃም። የራሱም የሳራም ሰውነት ሙት የሆነ ያወቀ በእምነቱ ምን አለው? አልደከመም። እስቲ የማይደክም እምነት በሉ። የማይደክም እምነት ተስፋ በሌለበት ተስፋ የሚያደርግ እምነት በሉ። ተስፋ በሌለበት ተስፋ የሚያደርግ እምነት። አሜን አሜን። በነገራችን ላይ ዩቲዩብ ያላችሁ እሱን ሰብኬ ለጥፍ ያለው ዶክተር ዘውዴ ብላችሁ ዩቲዩብ ላይ ብትገቡ ብዙ ነገር ትማራላችሁ። እዛ ብዙ ስብከቶችን ወሳኝ ትምህርቶችን እዛ ዝም ብዬ ለጥፋለሁና ያለ ማታውቁት ካለ ግቡ። እዛው ውስጥ አንዴ ዳነ ለዘላለም ድነዋል የሚላል እንደዚህ ዘመናዊ ፍልስፍናዎችን በእግዚአብሔር ቃል የሚመክት ትምህርት አለ። 20ኛ ቁጥር ተመልከቱ። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ እግዚአብሔርን ተስፋ ምን አላደረገም? አልተጠራጠረም። በእምነት በመጽናት። ስለዚህ ምን አይነት እምነት አለው? የጸና እምነት። ሌላስ ምን አይነት እምነት አለው? የማይጠራጠር እምነት። ቁጥር 21 ተመልከቱ። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። አብርሃም ሰውነቱ ሞቷል። የሳራ ሰውነት ምን ሆነ? ሞቷል። ልጅ መውለድ ቀርቶ የሰው ስርዓት እንኳን ውስጥ የለውም። እየሞቱ ወደ መቃብር እየሄዱ ነው። እግዚአብሔር ግን ዘሪ እንደ ሰማይ ከዋክብት ይበዛል፣ እንደ ባህር አሸዋ ይበዛል ስል ለእግዚአብሔር ይቻላል። አሜን። ከዚያ ምንድን ነው የሚለው? የሚቀጥለው ቁጥር ምንድን ነው የሚለው? ስለዚህ ጽድቅ ሆኖ ተቆጠረለት። አይታችሁ ጽድቅ ዝም ብሎ ለደካማ እምነት አይቆጠርም። እርተ ይተና እስቶ ዊድ እስቶ ሸሬች ሶ ቢድ አጋፈ ጋምፒ ያፈቀ ቡሊ ጽድቅ ሆኖ ይቆጠራል ብሎ ነገር የለም። ጳውሎስ ምንድን ነው የሚለው? የማይደክም እምነት፣ በሙሉ ልብ የሚያምን እምነት፣ ምንም ተስፋ በሌለበት ተስፋን በእግዚአብሔር ላይ የጣለ እምነት፣ ያልደከመ እምነት ሲያሳይ እግዚአብሔር እምነትህ ጽድቅ ሆኗል። አሜን አሜን አሜን። አራአተ መሸኔ አብርሃም ጋማላ አማኗኑ ጎዳይ እሞ አሜን። ምክንያቱም እምነት ወሳኝ ነገር ነው ለጳውሎስ በዚህ ቦታ ላይ።
ኢየሱስ መስቀል ላይ የሞተበትን ያን ጊዜ እግዚአብሔር እኛ አብርሃምን ጻድቅ ነው ባለበት ብቻ አያቆምም። ቁጥር 23 ተመልከቱ። ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለእርሱ ብቻ ማለት ለአብርሃም ብቻ አይደለም። ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችንን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው። አሜን አሜን። በእግዚአብሔር አምናለሁ። ኢየሱስን ከሙታን ምን አድርጎታል? አስነስቶታል። እኔን ጻድቅ ለማድረግ ከሞት አስነሳል። እኔን ለኔ ኃጢአት ሞተ። ይሄንን ከነፍሴ አምናለሁ ስትል እግዚአብሔር ጻድቅ ነው ይላል። አሜን። አብርሃም ስለ እምነት ማለት ጳውሎስ ስለ እምነት በሮሜ ላይ በጣም ቆንጠጥ አድርጎ ነው የሚያወራው። አንዳንድ የዘመኑ ሰባኪዎች ልክ እንደሚያደርጉት አያደርግም። በጣም በሚገርም ሁኔታ ላሳያችሁ። ምዕራፍ 1 ቁጥር 5 ላይ በዚህ ወንጌል አማካኝነት ከሕዝብ ሁሉ ሰዎችን በወንጌል አማካኝነት ወደሚገኝ መታዘዝ እንጠራለን ይላል። እንደገና ምዕራፍ 10 7 እና 8 9 ድረስ እና ምንድን ነው የሚለው? ቃሉ በአፍ ቀርቧል በአጠገቤ ነው ብሎ ኢየሱስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ምን ትሆናለህ? ትድናለህ። ሰው በአፉ መስክሮ በልቡ አምኖ ምን ይሆናል? ይድናል፣ ይጸድቃል ያለ ይናገራል። አይታችኋል? የአፍ እምነት፣ የልብ እምነት ሁለት መኖር አለበት። የአፍ እምነት የትኛው ነው? ኢየሱስ ያድናል የእግዚአብሔር ልጅ ብሎ መናገር፣ ይሄ መዘመር መስበክ። የልብ እምነት ግን ታማኝነት። አሜን ነው። እርሱ ከሞት እንደተነሳ ሕያው እንደሆነ በአጠገቤ እንዳለ ሰንስ አደርጋለሁ ማለት ነው። አዋን ቢደና ኢየሱስ ሃይቋፕ ደንዲስ ቶሳ አባ ደንቲስ ጊኮ ወጋ ከለከለ ወስከት ያዳ መኔ ሰመረትክ ለከደን አዋን ቢደና ኢየሱስ ታቸንስ። አሜን። ያ እምነት የተለወጠ እምነት የልብ ለውጥ ማለት ይሄ ነው። አሜን አሜን። ያን ጊዜ እግዚአብሔር ጽድቅ አድርጎ ይቆጥርልሃል። አሜን። ስለዚህ አትሸወዱ። እምነትን በማድከም እምነትን በማቅለል ታማኝነትን እንደ ተራ ነገር በመቁጠር ወላዋይ የሆነ ጽድቅ ይቆጠራል ብለን እንዳትሸውድ። በሙሉ ልብ ማመን ይሆንልን። ሳንጠራጠር ማመን ይሆንልን። ሳንደክም ማመን ይሆንልን። ምንም ተስፋ በሌለበት ማለት ምን ማለት ነው? ለምሳሌ ሀይቅዳ ሳይደናና ጊዮወደ አንድ ቦታ ነው ደንዳ ሳይሰል ባታ አውስከተ ሞገስ ደንዳና ገጥባጋ ሳያለች አንዳንድ ለታብሳ አንከ ወስከተ ደስ ኦነ በይዳ ባታብሳ አንከ አዋንዲ ጋር ወስከ ለገ አብራባ ፈኖ ወደከቲ ግደና አብርሃም በቦላይ ከመጫሴ ቦላይ ከሀይቅ ዳጋ በይድ በእምነቱ ምን አለው? አልደከም ሀይቅ አገደና ላይ ቆዮ ዳንዳይት ኦሶ ዳንዳይት ታሾ ይጥያ በደሞ ከተሸምፖ ተቦዳ አማነሽ። አሜን። ይሄ ነው እውነተኛ እምነት። ያንን እግዚአብሔር ጽድቅ ሆኖ ተቆጠረ። አሜን። እውነተኛ እምነት ይኑረን። አሜን አሜን። እውነተኛ እምነት ይኑረን። አሜን። ብዙ የዘመኑ ሰባኪዎች የራሳቸውን ፍልስፍና ይሰብካሉ። ልብ በሉ። ምን ብለው? አንዴ ዳኔ ለዘላለም እንደሆነ ችግር የለም ናጋና ወታ ደፈ ያመጣ ኮካ ነገ አቶ ተዋነና ተከተነ ባሶ ኮና ኮይላኮ ተከተነ ይስጥክ ሰበሰንተ የከቲ ወነና አይ በሰንተ ከነታ ገለቴ ብራባ መስከበት ታዶ የኔ አናክሊስት ኦሳይ ሾሻ ሚስቶ ሚታ ሚዛቆታና በሰናገስ እሱ ዘንትረተ ሄዛ ሰባካራው ግን ኦሳይ ሾሻ ቢታ ሚስቶ ሚዛቆታና በሰናገስ ናጋና ተወሳራ ማይባ አሜን ነው። አሜን። ተመልከቱ ምዕራፍ 5 ላይ ተመልከቱ። ይሄን በደንብ እንድታነቡ እፈልጋለሁ። ምዕራፍ 5 ከቁጥር 16 እስከ ቁጥር 24 ያለውን አነብና አንድ ነገር ብቻ ተናገር ከዚያ አበቃለሁ። እንደዚህ ይላል። እንግዲህ በመንፈስ ኑሮ ላለው የሥጋን ምኞት አትፈጽሙም። ሥጋ መንፈስ የማይፈልገው መንፈስም ሥጋ የማይፈልገው ምን ያደርጋል? ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። ማለት ሕግን ጠብቄ ጽድቅን፣ ቅድስናን፣ እግዚአብሔርን ማስደሰትን አገኛለሁ ከምትሉት በላይ በመንፈስ የምትመላለስ ከሆነ እግዚአብሔርን ታከብራለህ። ምክንያቱም በሕግ ተማምነህ እግዚአብሔርን ከምታከብረው በላይ በመንፈስ ስትመላለስ የእግዚአብሔር ጸጋ ላንተ ይበዛል። አሜን አሜን። ቁጥር 19 ተመልከቱ። አሁን ይሄ ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይመኛል ብሎ ሰው ምናልባት አልገባውም ብሎ ጳውሎስ እንደገና ያብራራል። የሥጋ ስራ ግልጽ ነው። ይኸው ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟር፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፈኝነት እንዲሁም እነዚህን የመሰለው ነው ይልና
አስቀድመን እንዳለው አሁንም አስጠነቅቃቸዋለሁ። በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔር መንግስት አይወርሱም። ምን ያደርጉ? አይወርሱም። እሺ ጳውሎስ ይሄን የተናገረው ለአሕዛብ ነው ለክርስቲያን ነው? ለክርስቲያን። ለክርስቲያን መሆኑ በምንድን ነው? ቁጥር 17 ላይ መንፈስ በስጋ ላይ ስጋ በመንፈስ ላይ ያ ጦርነት ያለው በክርስቲያን ውስጥ ነው በአሕዛብ ውስጥ ነው? በክርስቲያን ውስጥ ነው። ጳውሎስ ስጋና መንፈስ አንዱ ሌላው የማይወዳውን ስለሚመኝ የምትፈልገው ማድረግ አትችልም። በመንፈስ ነው መመላለስ ያለብህ። የመንፈስን ምኞት ነው መፈጸም ያለብህ። ጳውሎስ የስጋ ምኞት ምንድን ነው ስል ግልጽ ነው። የስጋ ምኞት የሚመኛቸው ነገሮች የስጋ ስራዎች ናቸው። ዝሙት፣ ርኩሰት፣ መዳራት፣ ፍትወት እያለ ይዘረዝርና አስቀድሜም ተናግሬያለሁ፣ ግን ልንገራችሁ እንደገና በእንደዚህ ሁኔታ በዚህ በስጋ ምኞት በስጋ ስራ የሚኖረው የእግዚአብሔር መንግስት አይወርስም። ይሄ ምንድን ነው የሚያስተምረው? አማርኛው በጣም ግልጽ ነው። የስጋ ምኞትን የተከተልክ የምትኖር ከሆነ ምን አትሆንም? እግዚአብሔር መንግስት አትወርስም። ጳውሎስ ቸርች ውስጥ ላለ ሰው ነው የሚያወራው። እውነቱ እሺ፣ እውነት ነው። የዘመኑ ሰባኪዎች ደግሞ እሱን ታው ጳውሎስ ለማለት የፈለገው እንደዛ እኛ እንመናው ችግር የለም አንዴ ላለ ዘላለም ኃጢአት የቀጠልክም ችግር የለም የተወጋ ይሁን። አሜን። አጋንንታዊ ትምህርት በኢየሱስ ደም የተገለበጠ ይሁን። አሜን። ብዙ ወጣቶች ንጽህናቸውን ለዚህ ትምህርት ሸጠዋል። ቅድስናቸውን ለዚህ ትምህርት አስረክበዋል። ብዙ ወጣቶች ለኢየሱስ ያላቸውን ያ በጣም ድንግል ህይወታቸውን ለዚህ ገረሞታ ትምህርት አሳልፈው ሰጥተዋል። የተወጋ ይሁን። አሜን። በስጋ ምኞት ላይ የምትመላለስ ከሆነ እሺ፣ ስጋ ምኞት በውስጣችን አለ ይላል አለ። የሚመኛው ነገር ምንድነው ብሎ ጳውሎስ ሲዘረዝር የስጋ ስራ ነው። የስጋ ምኞት የሚመኛው ያንን የምትፈጽም ከሆነ በዛ የምትኖር ከሆነ ምን አትሆንም? የእግዚአብሔር መንግስት አትወርስም ብሎ ይልና ደግሞ መንፈስ ምንድነው የሚመኛው ስል የመንፈስ ፍሬ የታወቀ ነው። ምንድነው? ሰላም፣ ፍቅር፣ ደስታ፣ የዋህነት፣ ችግር ምንድነው? ራስን መግዛት፣ ቸርነት፣ እነዚህን የመሳሰሉ ናቸው። ይልና እነዚህን የሚከለክል ህግ የለም። መንፈስ የሚመኛው ይሄ ከሆነ ፍቀድለት ይልና የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ምኞቱ ሰቅለውታል። ይሄ ነው እውነተኛ ክርስትና። ምኞት በውስጥ ሲሰማ መስቀል አይሆንም። ከክርስቶስ ጋር ተሰቅያለሁ፣ ከክርስቶስ ጋር ተቀብሬያለሁ። ለአንተ ጆሮ የለኝም። አሜን ነው። አሜን። አንዳንድ በቀበሌ የተሻለ ሊቀመንበር ለምሳሌ ወደ ማያውቁ እናቶች መጥቶ ካርኒ ይዞ ግብር ለመሰብሰብ ይመጣል። አንዳንድ ምን ብሎ ነው መጣው? በኔ ጋር አያ ካርኒ ያለው ሊቀመንበር እንዱት ደጋር አንቱ ከካውስ ተከሰ ዲራ የማይመክ ነው አማራ ከከሰደ ሊቀመንበር አሾይ እሱ ግብዣ ነው። ይሄ ሀገር ነው እንትን ያቋይ ሰማሪያ ባደና ሀገር ሞት ተጨወራ ዘበል ማለት አለበት። እሺ ጀግና ሰብይ ደባቆስ ወጋ ሀውስ አንተነት ተጋንደስ አሜን ነው። አሜን። ምክንያቱም ስጋ በመንፈስ መንፈስ በስጋ ላይ ሲመኝ ማንም ሲፈተን በእግዚአብሔር ይፈተናል አይበል። ሰው በራሱ ምኞት ሲሳብና ሲታለል ይፈተናል። ምኞትም ካደገች በኋላ ኃጢአትን ትወልዳለች። ኃጢአትም ካደገ በኋላ ሞትን ይወልዳል። ሞት በአንተ ላይ አድማ ይዞ፣ ሞት በአንተ ላይ ውይይት ይዞ፣ ሞት በአንተ ላይ ኮሚቴ ሰብስቦ እያለ ዝም ብለህ ዋጋው ማለት አለ። እዚህ ጋር ዕዳዬ ተከፍሏል። አሜን። አታጣለኝም ከኢየሱስ ጋር። አሜን። 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 ስለዚህ የስጋ ምኞት በውስጥ ሲቀሰቀስ የስጋን ስራ እያሳየ ነው። ጳውሎስ የስጋን ስራ መስራ ከሆነ የእግዚአብሔር መንግስት ምን ያታረጋል? አትወርስም። አንድ ሰው ጳውሎስ ብዙ አያውቅም እሱ ማለት አይደለም። እኛንን የምናውቀው የተገለበጠ ይሆን። አሜን። ወይም ደግሞ እንደዛ አውጥቶ አያስተምረው። ትርጉሙ እንደዛ አይደለም። አቤት አቤት! አማርኛው ግልጽ ነው። የማንንም ትርጉም ነው ያልፈልግ። ቄስ ተናገረ፣ ስኮላር ተናገረ፣ ፓስተር ተናገረ፣ ዩቲዩበር ተናገረ፣ የእግዚአብሔር ቃል ይበላል። አሜን። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል 12:50 ላይ በመጨረሻው ቀን እኔ የተናገርኩት ያ ቃል ይፈርዳቸዋል። ዩቲዩበር እኔን ወክሎ በሰማይ መልስ ይሰጣል አይሰጥም? ሰባኪው ስኮላሩ ኮሜንታተር የጻፈው ነው ለእኔ ምላሽ የሚሰጠው ነው። የእግዚአብሔርን ቃል ከሁሉ በላይ አከብረዋል። አሜን። 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 መጽሐፍ ቅዱስ ይሄንን የምትፈጽም ከሆነ ልበሉ። የገላትያ ሰዎች ሕግን ፈጽመን እንጸድቃለን ሲሉ ጳውሎስ ሕግን ፈጽሞ ሰው መጽደቅ አይችልም፣ በእግዚአብሔር ጸጋ በመንፈስ ቅዱስ በመመላለስ ነው። ግን በውስጣችሁ ያለው የስጋ ስራ ምኞት ሲንቀሳቀስ አትፈጽሙ። በዛ የምትኖሩ ከሆነ የእግዚአብሔር መንግስት አትወርሱ ብሎ አስጠነቀቀ። የሚያስጠነቅቀው አሕዛቡን ነው ክርስቲያኑን ነው? ማስጠንቀቂያ የሚለው ቃል የሚያመለክተው ማንን ነው? ክርስቲያኑን ነው፣ አሕዛብ አይደለም። ለማያውቅ ሰው እንዴት ታስጠነቅቃለህ? ለሚያውቅ ሰው ነው፣ ሰምቶ ለሚስት ሰው ነው የምታስጠነቅቀው አይደል? አስጠነቅቃለሁ እግዚአብሔር መንግስት አትወርሱም ነው። ጳውሎስ እንዲህ አስጠንቋለ ሰዎች አንዴ ዳኔ ለዘላለም ትኖር ችግር የለም። አቤት ውሸት!
አቤት ውሸት! ህይወታችሁን አታጥፉ። ምን ላችሁ ፈልጌ ነው? እግዚአብሔር የሚሰጠውን ጸጋ በልጁ የመስዋዕትነት ስራ ይሰጣል። በእውነተኛ እምነት ላይ ላሉት ይሰጣል። እንደ አብርሃም ለሚያምኑት ይሰጣል። በእውነተኛ እምነት ሲቀርቡ እምነት ጽድቅ ሆኗል ብሎ እግዚአብሔር ይቆጥራል። እውነተኛ በክርስቶስ አምነን ከሆነ ጻድቃን ነን። የኃጢአት ስራ በውስጣችን ምኞት ሲቀሰቀስ ነው ማለት ነው። በሱ የምንመላለስ ከሆነ እግዚአብሔር መንግስት አትወርስም ይላል መጽሐፍ። እግዚአብሔር ይጠብቃል። አሜን። እግዚአብሔር የሚሰጠውን ጽድቅ የተቀበላችሁ ስንቶቻችሁ ናችሁ? አጨብጭቡ ለዚህ ጌታ። እንጸልይ። ሃሌሉያ! እንዴት የሚል ደስ የሚል ዜና ነው። ክብር ለኢየሱስ ይሁን። አባ ማድራ ይባረክ።